ክንድ አለሜ ናጠጋበለኝ የሆነ ነገር ልንገር ወንድም አለሜ ነው እህት እየጠጋበኝ የሆነ ነገር ልንገራችሁ። አንድ ቃል እግዚአብሔር እናንሳና እስኪ ኦርቶዶክሳውያን ዛሬ ሐሴት አድርገን እንዋል ብዬ ነው እኛ የንጉሥ ልጆች ስለሆን። አሁን ክርስቶስ ጠጋበሉኝማ ክርስቶስ አንዲት ቤተክርስቲያን ሰርቶ ሄዷል። ያቺ ቤተክርስቲያን ደግሞ እኛ ያለንባት ናት ብለን ስንናገር ምስክርነታችን ምንድን ነው? ምክንያቱም በስመ ክርስትና በጣም ብዙ ቤተክርስቲያናት አሉ የተከፈቱ በክርስቶስ ስም። ከእነርሱ ልዩ የሚያደርገን እኛ ምንድን ነው? ቤተክርስቲያናት ስል ህንፃውን ምናምን የምንሰበሰብበትን አይደለም። በፕሮቴስታንቱ ዓለም ወይም በካቶሊኩ ውስጥ ያሉ ሰዎች ክርስቶስን የተቀበሉበት ዶግማቲክ እምነታቸው ክርስቶስን እንዴት አድርገው እንደተቀበሉት ያ እምነታቸው ህሊናቸው ውስጥ ያለው ነው። ያ ነው ቤተክርስቲያን ማለት። የኔ እናንተ ቤተክርስቲያንነት ደግሞ ምን ላይ እንደሆነ ታውቃላችሁ? የማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያለው የቅዱስ ጴጥሮስ ምስክርነት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ እምቅድመ ዓለም ያለው ዓለምን አሳልፎ የሚኖረው በፊቱ ነገ ዛሬ የማይባልለት የፍጥረቱ ሁሉ ገዥ እምቅድመ ዓለም ያለው ከአባቱ ርኢና ያልተነጠለው ከባሕሪ ሕይወቱ መንፈስ ቅዱስ ያልተነጠለው ቅዱስ ዮሐንስ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ቃልም ሥጋ ሆነ ያለው ከቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ከሥጋዋ ሥጋ ከነፍሷ ነፍስ የነሳው በቀራንዮ አደባባይ ሞታችን የሞተልን የዘላለም ሕይወታችንን ያረጋገጠልን ከሞት በኋላ ያለውን ሕይወት አረጋግጦ አንዲት ቤተክርስቲያን ሰርቶ ሄዷል። ይህ አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ጠይቋቸው ነበረ። ማቴዎስ ወንጌል ምዕራፍ 16 ጀምራችሁ አንብቡት። የሰውን ልጅ ሰዎች ማን እንደሆነ ይሉታል ብሎ ነበር። አንዳንዶቹ መጥምቁ ዮሐንስ፣ አንዳንዶቹ ኤልያስ፣ አንዳንዶቹ ኤርሚያስ ከነቢያትም አንዱ ነው ይሉሃል አሉት። አሁን በዚህ ሰዓት አንዳንዶቹ አማላጅ፣ አንዳንዶቹ ነቢይ፣ አንዳንዶቹ የተቀባ፣ አንዳንዶቹ ምናምን እንደሚሉት ማለት ነው። ከዛ ቅዱስ ጴጥሮስ ቀበል ላድርጎ ምናል እናንተስ ማን ትሉኛላችሁ ሲላቸው ቁጥር 16 ላይ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። እዚህ ላይ ነው እንግዲህ እኔ እናንተ የጸና ነው። ይህን ምስክርነቱን ደግሞ ክርስቶስ ቀበል ላድርጎ ምናለው የዮና ልጅ ስምዖን ሆይ ሥጋና ደም አልገለጠልህም የሰማያዊ አባቴ እንጂ አለው። የሰማያዊ አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። እዚህ ምስክርነት ላይ ነው የቆምነው እኔ እናንተ ኦርቶዶክሳዊ ወንድሜ። ከዛ ዝቅ ብሎ ምን አለ? ጴጥሮስ አንተ ጴጥሮስ ነህ፣ በዚች ዓለትነት ላይ ቤተ ክርስቲያኔን እሰራለሁ፣ የሲኦል ደጆችም አይችሏትም። እዚህ ላይ ነው የጸና ነው እኔ እናንተ። ደስ ይበለስ ኦርቶዶክሳዊ ወንድሜ። አሁን እንዲህ ተሰርታ የሄደች ቤተ ክርስቲያን በስተመጨረሻ መንፈስ ቅዱስ ለ120 ቤተሰብ የወረደው ያ መንፈስ ቅዱስ እዚች ቤተ ክርስቲያን ላይ ነው የሚሆነው። ከዚች ቤተ ክርስቲያን ግን እወጣለሁ እንዲህ ይላለሁ ብትል ኢንቫይልድ ነው፣ ተቀባይነት የለውም። ድህነትህም አላለቀም፣ ውሸት ነው። ዝም ብለህ ነው እየቀለድክ በራስ የተቀመጥከው ነው የምልህ ያለሁት። ሚስጥራትን አልፈጸምክም፣ ጥምቀት ለድህነት የሚባለውን አልተቀበልክም፣ የክርስቶስ ክቡር ሥጋና ክቡር ደም የዘላለም ሕይወት ይሰጣል አትልም። ምክንያቱም ሰዎች ከዛ በኋላ መጥተው የራሳቸውን አስተምሮ ፈጥረው የራሳቸውን ቸርች ከፍተዋል። እዚህ ህብረት ውስጥ ያለ ሰውዬ በራስህ ፈርደን የተቀመጥከው በቃ ነፃ ፈቃድ አለ፣ ይቻላል እኮ ችግር የለውም። ግን እንዲያው ምስክርነት እንሆን ዘንድ ደግሞ እኛን እናገራለን እና እኛ ኦርቶዶክሳውያን እዚያች ምስክርነት ላይ ጸንተን የቆምንን የቅዱስ ጴጥሮስ ምስክርነት ላይ ቅዱስ ጴጥሮስን ሥጋና ደም አይደለም የገለጠለት የባህሪ አባቱ የሰማያዊ አባቴ ገለጠልህ እንጂ አለው። ለዛ ነው እና እናንተ ኦርቶዶክሳውያን ጸንታችሁ ለዘላለም እዚህ ቤተክርስቲያን እንድትኖሩ በደንብ አድርጋችሁ ቤተክርስቲያኗን መውደድ አለባችሁ። አስተምሯን፣ ትምህርቷን ማወቅ አለባችሁ። አባቶቻችሁን ቁጭ ብላችሁ መጠየቅ አለባችሁ። ቤተክርስቲያንን ጠላቶቿን መለየት አለባችሁ። ገብቷችኋል አባባሌ? ሰላማችሁ በክርስቶስ በዚህ ይበለዚህ ቤተክርስቲያን ውስጥ ያደረገን አምላካችን ክብርና ምስጋና ለስሙ ይሁን። እንዲሁም ለእናቱ ለቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ለቅዱሳን መላእክቱ ሰላማችሁ ይብዛ።